እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው ስለ ቴዲያችን ይሄ አዲሱ አልበም እዛ አሜሪካ እያለን ሁለቴም ሶስት ጊዜ ተገናኝተን የመስማት እድሉ ነበር ማለት ነው። አክቹሊ የተገናኘነው በሌላ ኦኬዥን ውስጥ ሆኖ ግን ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። እና እኔ ቴዲ በጣም ነው የሚመቸኝ ነው የምላችሁ። ምንድን መሰላችሁ አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል። ዝናውን ልታከብር ትችላለህ፣ የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላለህ፣ ታይፕ ላይሆን ይችላል። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከጃንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው እያወቅኩኝ ራሱ አሜን ታይፔ ላይሆኑ ይችላል። ልክ እንደዛ ማለት ነው። ለምሳሌ የቴዲን ተጽዕኖ ምናምን ያለውን ይሄ እንትን ያደረገው ሊኖር ይችላል። ያንን አክብረው ግን ታይፓቸው ያልሆኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ሪስፔክት የሚደረግ ነው። የኔን ብትጠይቀኝ ግን ይመቸኛል ነው ማለት ምንድነው እንትን የሚያደርገው ይሄ ድምፁ ብትል ዜማዎቹ ብትል ምናምን አለ አይደለ ያ ከኔ ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ቹቼ ያለው ለመጀመሪያ ጊዜ ሰው ፊት ቀርቤ ዘፈንኩት የሱ ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰነ ኢንተርቪውስ ላይ ተናግሬያለሁ እና ከዛም በኋላ በደንብ እከታተለዋለሁ። በጣም ኢንስፓየር ያደርገኛል ምናምን በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ያኔም ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት ማለት ነው። እና አብዛኞቹ ዘፈኖች አሁንም አስታውሳቸዋለሁ፣ ሐሳቦቹን ምናምን በደንብ ትዝ ይሉኛል። አይ ቢሊቭ እኔ የሰማሁት ያው የተወሰነ ነው አሁን ይወጣል ከሚባለው ከ18ቱ ሜቢ ሰሞፍ የሰማው ነው ይመስለኝ። እኔም ራሱ ያው ጓጉቼ የምጠብቀው ነው እላችኋለሁ ማለት ነው። በዛ በነበረኝ ጀጅመንት የኔ የራሴ ነው ያ አንድ እሱ ነው። ሁለተኛው ግን ሁልጊዜ ነው የምለው የኔ ወግንነት ከሙዚቃ አንፃር እና ምን ያስደስተኛል መሰላችሁ ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመቸኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ የሚለኝ ማለት ነው። ምክንያቱም በዛ ውስጥ ያለን ኢንስፓየርድ እንድንሆን ያደርገናል፣ እንድንጠነክር ያደርገናል። ፊውቸራችንን የቱ ጋር መድረስ እንዳለብን ራሱ ይነግረናል ማለት ነው። እና በእንደዚህ ይሄ ሀገር በመወጠርና ከፍ በማድረግ የተለያዩ አርቲስቶች በእኛ ሀገር ውስጥ ተፈጥረዋል። ለምሳሌ ጋሽ ጥላሁን ክቡር ዶክተር ሬስት ኢን ፒስ እሱ የፈጠረው በጣም ከፍተኛ ተጽዕኖ አለ። አሁንም ከኛ ጋር በህይወት ያለችው ደግሞ በጣም የምንወዳት ማኩዊን አስቴር አወቀ እንደዚህ ጋሽ መሐሙድ የፈጠሯቸው ተጽዕኖዎች አሉ። ከዛ ጄኔሬሽን በኋላ ደግሞ ከነ ጎስሽ ከነ አብነት ምናምን ያ ጄኔሬሽን ጋር ደግሞ በፊት ቀድሞ ያለው ደግሞ ቴዲያችን ነው። ከዛ እኛንም ኢንስፓየር ያደረገው አብሮ በጣም ብዙ አርቲስት ኢንስፓየርድ ሆኗል። ይሄ ድንኳኑን ወጥሮ የያዘው እሱ እና እሱን ሰፖርት ማድረገው ለኔ ለራሴ ለሰርቫይቫል ለምሳሌ እሱን አሁን ለምሳሌ ቢወድቅ ምንድነው የምትለው አንተ? ከዛ እኔ ለማወራው ነገር ወር እኔ ለማወጣው ነገር ምናምን አይደለም አንተ ያ እንኳን ወድቋል አይደል የምትለው? ለምሳሌ ሙዚቃ ተንሻፎ ነው የመጣው። ይሄ አዝማሪ የንጉስ አጫዋች ምናምን በንቀት ነው። አሁን አንዳንዴ ሰው የሆነ እንትን ያልሲል ይሄ አዝማሪ ይላሉ። አንድም አባባል አለች ታዋቂ እንጂ አዋቂ አይደለም ምናምን እንደዚህ የንቀት ንግግሮች አሉ ከሙዚቃው ጋር ተያይዞ የሃይማኖቱን ባለፈው ተነጋግረናል።
ልክ እንደዚህ የሚያስጨንቅ ምናምን ቫይብ ሲመጣ ግን አብሮ የሚከበረው ማለት ነው ሙዚቃው ሙዚቀኛው በዛ ስር እና ብሮዬ በጣም ነው የምንደጋግፈው ነው ማለት ከኔ ከጠየቀኝ የዛ ሰው ሻይን ማረክና እንደዚህ ሀገር መወጠር አብሮ የሚያስከብረው ነው ተረዳ እሱ በጣም ከፍ ያሉት አሁን የአስቴር መውደቅ አብሮ እኔንም ነው ይዞኝ የሚሄደው ማለት እሷ ከወደቀችማ የኔ ሰርቫይቫል የቱ ጋር ይመጣል? ልክ እንደዛ ነው። አሁን ከፊት ለፊት ሆኖ ወጥሮ ያለው ድንኳኑ ከፍ አድርጎ ያለው ቴዲ እና ለስር እንትኑ ምን ደጋግፈው ምናምን አይ አንደርስታንድ አንዳንድ ይሄ የምሰማቸው እንደዚህ ምናምን እሱ ያዋጣ ለሙያተኛውም ምለው የሆነ ሰው ሲመጣ አብሮ ያንን መደገፍ የሰርቫይቫል ጥያቄ ነው ያንተ እንትን ነው ያለበለዚያ ያ ሰው ከወደቀ አብሮ ያንተም ብሮ የዛ ሰው ሲወድቅ ያንተ አብሮ ከፍ ይላል ማለት አይደለም ኖ እንደዛ አይደለም የሚሰራው አንዱ አንዱን እየሳበው ነው የሚመጣው አሁን አሜሪካ ሀገር ብታዩ በጣም ብዙ ሱፐርስታሮች ነው ያሏቸው ኮንሰርት የሚሞሉ የአገር ሱፐርስታር እኛ ጋር በእኛ ዘመን ጥሩ ነው አሁን የኮንሰርቱ የምኑ ከፍ እያለ መጥቷል ግን ስቲል እነ ጎስሽ እነ አብነት እነ ማዲንጎ ምናምን ያ የሰጡን ነገር ነው አሁን ደግሞ ቴዲ ያንን በደንብ ከፍ አድርጎት በሆነ ደረጃ ይዞት ያለው ማለት ነው በጣም አስፈላጊ ነገር ነው የሚገርም መደጋገፉ እና ይሄንን አክኖሌጅ ማድረግ ማለት ነው ሰሞኑን እንዴት ነው ነገሩን እያየው ብትለኝ እኔ በጣም ባይለኛ ደስታ ውስጥ ነኝ ያለሁት ነው ማለት በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥሮ በጣም ይመቸኛል እና አሜን ዘፈኑ ሲወጣ ስትሰሙት አብሊቭ በኔ እይታ በጣም ትደሰቱበታላችሁ ባይኔ በጣም ትደሰቱበታላችሁ ባይኔ ከሰማሁት አንፃር ማለት ነው ይመቻችሁ ዋላ ሰላም እንዴት ናችሁ አማን ነው ክብሩ ይስፋ እናትና የልጁ እንግዲህ የቴዲ አፍሮ አርቲስት ቴዲ አፍሮ ያው ሌጀንደሪ ኢትዮጵያ ላይ በአርት ስራው የሚታወቅ ነው ጥበብ የጠራችሁ በጥበቡ የሚንቀሳቀስ ነው ከህዝብ ጋር ሆኖ አብዛኛውን ጊዜ ካያችሁ ቴዶ የህዝብ ልጅ ነው ለመጣው ለሄደው ያዙ ይልቀቁኝ የሚል ሰው አይደለም ቴዲ ከህዝብ ጋር እንጂ መንግስት ይመጣል መንግስት ይሄዳል ህዝብ ግን ዘላለማዊ ነው ከህዝብ ጋር አርገ የምታረገው ነገር ሁሉ ጊዜ ያስከብራል አሁንም ስለምንም አይነት ነገር ላይ አይደለም አልበም ያወጣ እሱን ያወጣበትን ምክንያት ሊናገር ፈለገ ያንን ነገር እንዳትናገር አላችሁት ህወሓትን ረሳችሁት እንዴ የትላንትና ታሪኩን ረሳችሁ ህወሓት አትናገሩ ስላሉ መስሎኝ ህዝባችን ግልብጥ ብሎ ወጥቶ በዛ ደረጃ ተቃውሞ ዛሬ መንግስት ተቀየረ የምንለው ዛሬስ ህዝቡ መናገር ይችላል ወይስ አይችልም ያውም ቴዲ አፍሮን በማይረባ ነገር አስረውት ዋሽተው ባወጣው በ17 መርፌ በሚለው በሰራው ስራ አስረውታል ስር የሚገድበው ሰው አይደለም አሁንም ልንገራችሁ እውነት ሰርተናል እውነት ጥሩ አድርገናል የምትሉ ከሆነ ምን አስፈራችሁ ስራውን አይታችሁታል ስራው እናንተ ጋር ደርሷል በእናንተ ማለፍ ነበረበት ምንድነው አልገባኝም ስለዚህ ቴዲ አፍሮ ሽንጥና ዳሌ ምናምን ስለማይል ነው ያስፈራችሁ ሽንጥና ዳሌ ወገቧ ወሽመጧ ሲል ቢውል የቴዲ አፍሮ ስራ ምንም አይነት ችግር አይኖረው ወይም ደግሞ መንግስትን የደገፈ አይነት ዘፈን ቢያወጣላችሁ መጀመሪያ የምትከፍቱት እናንተ ናችሁ ስለዚህ አሁን ቴዲ አፍሮ ያጠፋው ነገር ምንድነው አርቲስት ነው ስራውን ሰራ መግለጫ መስጠት ፈለገ ማገድ
በዚህ ወጥቶ በዚህ ገብቶ ማለት ኢትዮጵያ ላይ ማንኛውም ኢቭን የብልጽግና ደጋፊ ወንድምና እህቶችን ጥያቄ ምልክት ውስጥ ይከታል። እንዴ ለምንድን ነው የተከለከለው? ምን ስላደረገ ነው? ምን ስለሆነ ነው የሚከለከለው? ወይስ የተፈራ ነገር አለ ወይስ የሚወጣ ሚስጥር አለ ብለው ሰው በጉጉት እንዲጠብቀው ነው የምታደርጉት። ራሳችሁን አታስበሉ። ይውል አንዳንዴ ፈስ ያለበት ዝላ አይችልም። the biggest problem is that አየህ ማንም አንድ ሰው ለምሳሌ ብር ጠፋኝ ስል 100 ብር አላየውም ካልከኝ ሌባው አንተ ነህ። ዋጋውን አልነገርኩማ። የት ነገርኩ? 100 ብር እንደጠፋኝ አልተናገርኩም። ብር ጠፍቶኛል ስል 100 ብር እኔ 100 ብር አላየውም አይኔን ግንባር ያርገው ብትል ሌባው አንተ ነህ። አሁንም ቴዲ አፍሮ ስራውን ሊሰራ ሲል በፍጹም አትሰራም ብሎ መጮህ ምን አለ ማለት ነው? ኢትዮጵያ ላይ ችግር አለ ማለት ነው። ቴዲ አፍሮ ሳይናገር የሚያስፈራ ሰው መሆኑ ያስደንቀኛል። ሳይናገር ምንም ነገር ሳይል ትፈሩታላችሁ። መንግስት የተባለ ይፈራዋል። በጣም ነው የሚደንቀኝ። ይሄ አይነት ክብር ማንም አያገኘው። ሰው ሳይናገር እንዴት ይፈራል? ምንም ነገር ሳይናገር እንዴት በዚህ ደረጃ ይፈራል? በጣም ነው የሚደንቀውና በተለይ ለሌሎችም ኢቭን ለደጋፊዎቻችሁ ምን ፈጠራችሁ? አሁን ምርጫው ደርሷል። ለደጋፊዎቻችሁ ስትል እንኳን ዝም ነበር ማለት የነበረባችሁ። በዚህ ሰዓት ይውጣ ዘፈኑ፣ ሰው ይስማው፣ አስተያየት ይስጥበት፣ አከተመ። ከዛ እናንተም ደግሞ ሁኔታውን ማብራራት ትችሉ ነበር። እና የደነቀኝ ነገር ምንድን ነው? ቴዲ አፍሮ መግለጫውን እሰጣለሁ በሰራሁት ስራ ላይ ማለት ኖ በራስ ስራ ላይ መናገር አትችልም የሚል መንግስታዊ እገዳን የተደረገው። ስለዚህ ምን ያህል ኢትዮጵያ ውስጥ ችግር እንዳለ ራሳችሁ ማንም ሳይጠይቃችሁ የእሱን ስራ አግዳችሁ ምን አደረገ ማለት ነው? ራሳችሁን አስበላችሁ ማለት ነው። ከእንደዚህ አይነት ስህተቶች በተለይ ስልጣን ላይ ያላችሁ ሰዎች ባትሸወዱ፣ ፋራ ባትሆኑ፣ ሰገጤ ባትሆኑ ጥሩ ነው። መሆን ያለባችሁ ስማርት መሆን ነው። እንዲያውም አብሬ አጫጩሄን ነው ግራም ማጋባ። እናንተ ብልጥ ብትሆኑ ችሎታ ቢኖራችሁ አብረታችሁ አጫዋለ ያንን ሙዚቃ። ከዛስ ማንም አንተን አይጠይቅ። ግን በጣም ነው የሚገርመው። ስለዚህ ኢትዮጵያ ላይ ችግር እንዳለ ግድንግድ ቴዲ አፍሮ ማሳያ ነው። ለማንኛውም ለወዳጆቹና ለአድናቂዎቹ ድምፁ ኑት፣ ከጎኑ ቁሙ። ምንም ያጠፋው ነገር የለም። አርት ስራው ነው፣ መግለጫው ነው። ያንን ስራ ሰርቶታል። በምንም ነገር እንደዚህ ያዙ ይልቀቁኝ መንግስት ባትሉ ደስ ይለኛል። ሰላማችሁ ይብዛ። መልካም ጊዜ። ሰላም፣ እንዴት ከረማችሁ? እንዴት ባጃችሁ? ድምፃዊ ዳኜ ዋለ ነኝ። እንግዲህ ሁላችንም ነገ 8 ሰዓትን በጉጉት እየጠበቅን ነው። ክቡር ዶክተር ቴዎድሮስ እንዳጋጣሚ ሆኖ የተወሰኑ ትራኮችን ሰምቻቸዋለሁ። እንደውም አንዲቷን በተደጋጋሚ ዘፈን ስማት እያለ 3-4 ሰምቻት እምባዬ እስከሚመጣ ድረስ ነው ያዳመጥኩትና ወንድማችን አብሽር ብሎኝ ወደ ጨዋታችን ቀጠልን እና ድንቅ ስራ ነው ይዞ እየመጣ ያለው። ያው ምን እንደሚሰራ ይታወቃል። ቴዲ ሁላችንም ዩኒቨርሲቲ መምህራችን ነው። እንወዳሃለን፣ እናከብርሃለን ቴዲ። መልካም እድል። ነገ 8 ሰዓት በጉጉት እየጠበቅን ነው። ሰላም ጤና ይስጥልኝ። ድምፃዊ ኢሳያስ ታምራት ነው። ዛሬ እንግዲህ ወደ እናንተ የተገኘሁበት ትልቁ አጋጣሚ ወይ ትልቁ ምክንያት የመልካም ምኞትን ለመግለጽ ያህል ነው። እንግዲህ በነገው ዕለት እንደሚታወቀው ሁላችንም የምንጠብቀውና እጅግ የምናከብረው የምንወደው የሙዚቃው ንጉስ የሆነው ቴዎድሮስ ካሳሁን የቴዲ አፍሮ አልበም በነገው ዕለት እንደሚወጣ ይታወቃል። እና በዚህ አጋጣሚ መልካም ምኞቴን ለመግለጽ እና አንዳንድ ነገሮች ለማለት ያህል የተገኘሁት። በዚህ አጋጣሚ ቴዲዬ እጅግ አድርጌ ያከብራለሁ፣ እወድሃለሁ። በጣም በጉጉት ነው የምጠብቀው አልበምህን፣ ወይም ደግሞ በጉጉት ከሚጠብቁት ውስጥ የኢትዮጵያ ሕዝብ መካከል አንዱ ነኝ። ስለዚህ በጣም አከብርሃለሁ፣ በጉጉት ነው የምጠብቀው። ሁለተኛው ሀሳብ ስለ አንተ ትንሽ ነገር ማለት የምፈልገው ነገር ስላለ ያው የምወደውና የምናከብረው ሕዝብ ማወቅ አለበት ብዬ የማስበው ነገር ለማጋራት ያለው ያው በቅርቡ የክብር ዶክተር አርቲስት ጥላሁን ገሰሰ 6 ዘፈኖች መስራታችን ይታወቃል።
ሆኖም በአንዳንድ ነገር ያለመግባባት ምክንያት ዘፈኑ ከዩቱብ ላይ እስከ መውረድ ደረጃ ደርሶ ነበርና በዚህ አጋጣሚ በጣም ነገሮችን ፈልጎ እጅግ ከሚቆጩት መሀል አንዱ በጣም ተቆጭቶ ነገሮችን በአግባቡ መሆን አለባቸው በሚባለው መልኩ ሄዶ እጅግ ርቀት ተጉዞ ዘፈኑን ተመልሶ ወደ ዩቱብ እንዲጫን ያደረገ ወንድሜ ነው። ያው ከምክሩ ከሀሳቡ ከማበረታታቱ ውጪ አትሊስት ይህችን ነገር በትንሹ ነገር በቅርቡ እንኳን ከሆነልኝ አንጻር ምስጋናዬን ለማቅረብ ያህል መናገር ስላለብኝ የተናገርኩት። ሄድዬ በዚህ አጋጣሚ ስለምታደርግልኝ ስለምትደግፈኝ ነገር ሁሉ አመሰግናለሁ። ለአንተ ግን የሙዚቃው ንጉስ የሙዚቃው ፈርጥ ቴዲዬ ነገ በጣም እጅግ አድርገን የምንጠብቀው ደስ የሚል ቀን ነው። በዚህ አጋጣሚ እጅግ አድርጌ መልካም ምኞቴን ለመግለጽ ነው። መልካም እድል